ሃይ ጋይስ እንዴት ናችሁ? ይሄ ቪዲዮ ደግሞ ኮርስ ኮንተንት አይደለም። ስለ ተለያዩ ስለ ግቢ ቲፖች እና ስለ እንትኖች ነው የምናወራው ማለት ነው። ስለ ግሬድ፣ ስለ ዲፓርትመንት ነው የምናወራው ማለት ነው። አሁን ምን መሰላችሁ ሪያሊቲውን ስናይ እንትን ነው አሁን ቲክቶክ ላይ ምናምን ግሬድ ዳዝን ማተር፣ ሪል ላይፍ ላይም ማንም በግሬድ ወጥቶ አይቀጠርም። ዳዝን ማተር ምናምን ግን ፕሪ-ኢንጂነሪንግ እና ፍሬሽማን ላይ በጣም ማተር ያደርጋል። ቢሊቭ ሚ አሁን ይሄ ሲ ፕላስ ፕላስ እንትን ብላችሁ ሰብስክራይብ ምናምን አድርጋችሁ ቪዲዮ እንድታዩት ምናምን አይደለም። ይሄ አክቹዋሊ እኔ የማስበው ነገር ነው። ግሬዳችሁ በጣም ማተር ያደርጋል። አስሎንጋስ ግቢ እስከቆያችሁ ድረስ ማለት ነው። ግቢ 5ቱን ዓመት 4ቱን ዓመት ድሮፕ አውት አድርጋችሁ የምትጨርሱ ከሆነ በጣም ማተር ያደርጋል። ሳይድ ሀስል ለማድረግ ከሰርድ ይር ጀምሮ ሳይድ ሀስልም ቢሆን ሌላም ነገር ለመስራት ግሬዳችሁ በጣም ማተር ያደርጋል። አንደኛው ማተር የሚያደርግበት ምክንያት ምንድን ነው? ዲፓርትመንታችሁ ነው። ዲፓርትመንታችሁ ከምንም በላይ አሁን ቤተሰብ ፈቅዶላችሁ ድሮፕ አውት ማታደርጉ ከሆነ ምንም ዲፓርትመንት የማይወስንበት ምንም አይነት ምክንያት የለም። አንድ ሰው አሁን እኔ ልውሰድ፣ ልክ ፕሪ-ኢንጂነሪንግ ስንጨርስ ግሬዴ ጥሩ አልነበረ። ከዛ እንትን ገባው ይባል ኤሌክትሪካል ገባው ይባል። እንዴት አድርጌ ነው ፊዚክስ እና እንደዛ ኮምፕሌክስ የሆኑ ማትሶችን ትቼ የራሴን ነገር የምሰራው? ስኪሎቼ ላይ ፎከስ የማደርገው ሶፍትዌር ዲቨሎፕመንት ሊሆን ይችላል። አክቹሊ አሁን እዚህ ጋር ምንም ከግቢ የምታገኙት ጥቅም የለም። አክቹሊ ኮምፒውተር ሳይንስ፣ ኢንፎርሜሽን ምናምን፣ ኮምፒውተር ሳይንስ፣ ማቴሪያል ኢንጂነሪንግ፣ ኤሌክትሪካል ገባችሁ ከግቢው ምንም አታገኙም። ሶፍትዌር በራሱ ብትገቡ ማለት ነው። ግን በራሳችሁ ስኪል ለመማር ምንም ስኪል ሊሆን ይችላል፣ ኤአይ ሊሆን ይችላል፣ ፓይተን ሊሆን ይችላል፣ አውቶሜሽኖችን ለመማር ቪዲዮ ኤዲቲንግ፣ ግራፊክስ ሊሆን ታይም በጣም ያስፈልጋቸዋል። በጣም ማለት ነው። እና እንደዛ ማትፈልጉት ፊልድ ውስጥ ገብታችሁ ምንም ታይም አታገኙም። በዛ ላይ ኮንሲስተንሲ አይኖራችሁ። እንዴት ነው አንድ ሰው ፊዚክስ ሳይወድ ፊዚክስ የተማረ ሙሉ ለሙሉ ትቶት አንድ ናይት አንብቤ ግሬዲንግ ትቼው ሳይድ ሀስል እንትን እላለሁ የሚለው? አይቻልም። በጣም ይከብዳል። ግን አሁን አንድ ሰው ኮምፒውተር ሳይንስ ገባ ቢባል እንደዚህ በቃ እንደኔ አሁን ስኪላችሁን ተምራችሁ የሆነ የሚያቀልላችሁን ነገር ሰርታችሁ አሁን እዚህ ጋር ይህንን እንትን አሳይቻችኋለሁ አይደለ? የሰራሁትን ለራሴ የምጠቀምበትን ኤግዛምም ኖት። አሁን ይሄ ቦሪንግ እዚህ ጋር ብታዩት ያሁን ስንት ዓመት 10 ዓመት አይሆነውም እንዴ እነዚህ ሞጁሎች ከተዘጋጁ? ግቢው የሚያስተምሩ ሞጁሎች ማለት ነው። በጣም ቦሪንግ ምንም አይገቡ ሞጁሎች ቁጭ ብለን ፍሬሽመን ላይ ስናነባቸው የነበሩት ማለት ነው። እነሱም ቦሪንግ ኖቶች ተቼ ዋን ናይት ስተዲ የሚጠቅሙኛል። ይህንን ሶፍትዌር የሰራሁት ለምንድን ነው? በቃ ኢንተረስት የሚያደርገኝን ፊልድ ስለገባው ነው። ማይከብደኝን ማለት ነው። አክቹዋሊ እንዳለ ፒፒቲ ቤዝድ ምናምን ወሬ ነው። ግን ስቲል ግን በቃ እንትን ታደርጉበታላችሁ በደንብ ከጎን ግሬዳችሁ ሙሉ ለሙሉ ትታችሁት ስላችሁ በቃ ይሄ አይ ዶንት ኬር ብላችሁ እንትን ብላችሁ ሳትወድቁ ሙሉ ለሙሉ ሳትወድቁ በቃ ግሬዳችሁን በዚህ በዋን ናይት ስተዲ ምናምን ነገር ኢቭን ዋን ናይት ራሱ ቱ ናይት ምናምን ብታደርጉት ራሱ ለሚድ ለፋይናል በጣም በቃ ዩዝፉል የሆነ ነገር ከግሬዳችሁን ተጠቅማችሁ ከስኪላችሁን ተጠቅማችሁ ኢንተረስታችሁን ሙሉ ሳታረጉ ስታነቡ ሳይሰለቻችሁ እንደዚህ እንትን ማድረግ ትችላላችሁ። ሶ ኢት ማተርስ። እና ደግሞ ኢት ማተርስ ስላችሁ ደግሞ ሙጭጭ ብላችሁ ሌሊቱን ሙሉ አንብባችሁ ሞጁሉ አንብባችሁ ምናምን አይደለም። በቃ ሾርት ከቶችን ነው መጠቀም ያለባችሁ። ግቢ ላይ ጥያቄ እንደመስራት ፕሮብለሞችን ምናምን ይሄ ወርክሽቶችን እንደመስራት ምንም የሚጠቅማችሁ ነገር የለም። ምንም ማለት ነው። ምንም። ሶ አሁን ይሄን ለምሳሌ የቻፕተር 3 የሲ ፕላስ ፕላስ ነው። አሁን ከዚህ የተዘጋጀውን እንትን ላሳያችሁ። ለምሳሌ ኩዊዞች ላሳያችሁ። ኩዊዝ እዚህ ጋር ፉል ስክሪን አድርገው እናይና ነው። ኩዊዝ ዋን አለላችሁ ልክ ከነ አንሰሩ ማለት ነው። ተመልከቱ። ኩዊዝ ቱ ጥያቄ አለላችሁ ትሞክራላችሁ። ልክ ከበዳችሁ ያው ሲ ከነ ኤክስፕላኔሽን። ሶስተኛ ጥያቄ ተመልከቱ ከነ አንሰር ከነ ኤክስፕላኔሽን ዲቴይል አንሰር ማለት ነው። እንዴት ኩል እንደሆነ ይዩት። ለምሳሌ ሌላ ኤግዛም ከሆነ እዚህ ጋር መተን ኤግዛም ፍሮም ቻፕተር 3 ብናይ ተመልከቱት። አሁን ኤግዛሙን አሁን የተዘጋጀው በግቢ እንትን ነው። በግቢ ቤዝድ የተደረገው ማለት ነው። ማርኩ ምናምን ያው እንዳስተማሪ ምናምን ይለያል። ግን ትሩ ፎልስ ምርጫና ጻፉ። ከዛ ካልኩሌሽን ፓርት ምናምን አይደል ያለው። እንደዛው ይሄን ነገር በራሳችሁ እንድትሞክሩ ያደርጋችኋል። ይሁት እዚህ ድረስ ሴክሽን 5 ድረስ በራሳችሁ ትሞክሩታላችሁ። ሙሉም ማለት ነው። ይሄ ኮድ መጽሐፉን ኤክስፕላኔሽኑን ትሞክሩና
ቁጭ ብላችሁ ደግሞ ተመልከቱ እንዴት ኩል የሆነ አንሰር ፓርት እንዳለው ከነ ኤክስፕላኔሽን ማለት ነው። ከዛ ይሄ ብቻ አይደለም ደግሞ በጣም ወደው ፓርት የግቢ እንትናችሁን አስገብታችሁበት የግቢ አሁን ከዚህ በፊት የተሰሩ የአዲስ አበባ ሊሆን ይችላል የጅማ ምናምን እዚህ ጋር አስገብታችሁበት አሳይመንታችሁንም ማለት ነው ታስገቡበትና ጀነሬት ያደርግላችኋል ከነ እንደዚህ ከነ አንሰሩ ማለት ነው። አሁን እንዳያችሁት የጀነሬት አንሰር የሚለውን ፓርት እንዳያችሁት ማለት ነው። ሌላ ደግሞ ፕራክቲስ ፕሮብለሞችን ልክ ፕራክቲስ ፕሮብለም እዚህ ጋር ያስቀምጥላችሁና ከነ ሶሉሽኑ አይታችሁ አይደለ የኮድ ሶሉሽን ኢማጂን ይሄን ነገር አግኝታችሁ እንዴት ነው አሪፍ ግሬድ ላትሰሩ የምትችሉት? እንዴት ነው ሊሰለቻችሁ የሚችለው? ከፈለጋችሁ ይሄን ነገር እዚህ ጋር አይደለም ደግሞ ኤክስፖርት አድርጋችሁ ኤክስፖርት አስ ፒዲኤፍ ተመልከቱት። እዚህ ጋር አሁን እያስረዳችሁ ያላችሁት ከዚህ ነው። ይሄን ነገር በደንብ ጊዜ ሰጥቼ ያዘጋጀሁላችሁ ነገር ነው ለራሴ እንድጠቀምበት ማለት ነው። እዚህ ጋር ተመልከቱት ኖቱ እንዴት ኩል የሆነ እንደሆነ ማለት ነው። አይታችሁ አይደል? ይሄን ኖት አንብባችሁ ላይገባችሁ አይችልም። ሰመሪ ደግሞ ልክ ልትገቡ ስትችሉ የምንበላው እኔ የምበላው ምንም ስላላነበብኩ አይደለም ፈተና ላይ ሰመራይዝ ስላላደረኩ ነው። ከበፊትም ማለት ነው ማትሪክ ኤግዛም ለምንድን ነው የወደቅነው? አክቹዋሊ አልወደቅንም እኛ ለካ ግቢ ገብተናል። ማትሪክ ያ ሁሉ ተማሪ ለምንድን ነው የወደቀው? ያ ሁሉ ተማሪ እኮ ሳያነብ ቀርቶ አይደለም ሰመራይዝ ነው። ሰመራይዝ አለማድረግ ላይ ነው ብዙ ተማሪ ልዩነት የሚፈጠረው። እውነት ግቢ ገብታችሁ የምታነቧት ነገር ምን ያክል ፈተና ጋር ግቢ ገብታችሁ ስላችሁ ለማትሪክ ማለት ነው ምን ያክል ፈተና ላይ ነው እንደምጠቅማችሁ አይታችኋል አይደለ? ሰው ሰመራይዝ አለማድረግ ሰመራይዝ እንደዚህ አሁን እዚች ጋር ለምሳሌ ከቻፕተር 3 ሰመሪ ያዘጋጀላችሁ የት አለ እዚህ ጋር ማለት ነው። ሰመሪ እንዲህ በቃ ልክ ቻፕተሩ በዚች ማለት ነው ላይክ 4 ፒፒቲ በምትሆን ሳይዝ ኖት ማለት ነው። ልትሳሳቱ የምትችሉት ነገር መጨረሻ ላይ እንደዚህ ተቀምጦላችሁ ግሬድ ማትሰሩበት ምንም ምክንያት የለም። አይ ዊሽ ይህን ነገር እኔ ፍሬሽማን ተማሪ ሆኜ ባገኘው ማለት ነው። እና ይሄን ግን አሁን ለሁሉም ተማሪ ይሄንን ሊንክ ሰጥቻችሁ ለሁሉም ተማሪ አክሰስ እንድታደርጉ ማድረግ አልችልም። ምክንያቱም እኔ ፔ ያደርግበታለሁ ኤአይ ፓወርድ ነው ሶፍትዌሩ ማለት ነው። አሁን ስለ ሶፍትዌር ዲቨሎፕመንት ምናምን በዲቴል አላወራም። ስለሱም እንትን እየሰራው ስለሆነ ኮርስ እያዘጋጀው ስለሆነ ይሄ የምትሰሩበት ዌብሳይት ዲቨሎፕመንት፣ ፍሮንት ኤንድ ባክ ኤንድ፣ ኤአይ ኢንተግሬሽን ሁሉም እንትን እያደረኩኝ ስለሆነ ብቻ ነው ቻናሉን ጆይን አድርጋችሁ ሰብስክራይብ አድርጋችሁ ጠብቁ። ሁሉም ነገር ክረምት ላይ ምናምን አፕሎድ ይደረግላችኋል። እና ይሄን ነገር ለሁሉም አክሰስ ማድረግ አልችልም፣ ግን ስፔሻል ተማሪዎች መስራት ፈልጋለሁ እንደዚህ ማግኘት ፈልጋለሁ የምትሉ ብቻ ቴሌግራም ላይ እንትን በሉኝ ኮንታክት አድርጉ። ግን ቻናሉን የቴሌግራም ቻናሉ ላይ ነው ሞስት ኦፍ ዘ ታይም ፖስተው እዛ ላይ ጆይን አድርጋችሁ ጠብቁ። እና ይሄ ዲስክሪፕሽን ላይ ደግሞ የራሴን ቴሌግራም አካውንት እና እንትን አስቀምጥላችኋለሁ። የራሴን ቴሌግራም አካውንት እና ቦት ሰፖርት የምትጠይቁበት ቦት አስቀምጥላችኋለሁ። በዛ ሄዳችሁ ጠይቁኝ እንዴት አክሰስ እንደምታደርጉ እነዚህ የሁሉም አሁን እዚህ ጋር የምትወስዷቸው ኮርሶች የሉ የታለ የእያንዳንዱን ኮርስ ይሄ ኢመርጂንግ ሊሆን ይችላል፣ ሲቪክስ ሊሆን ይችላል፣ እንግሊሽ ሊሆን ይችላል፣ አንትሮፖሎጂ የሁሉንም አሁን ያልኳችሁን እነዚህን ፊቸሮች ሴቭ አድርጌ ምናምን አክሰስ እንድታደርጉ አደርጋችኋለሁ። እነዚህን ሁሉም ማለት ነው ሁሉንም ሌክቸር ስላይዶች ሊሆን ይችላሉ። ከዛ አሳይመንት እና ደግሞ እነዚህ ኤግዛሞችንም ሶልቭ የሚደረግበት እሱ ችግር የለውም በፍሪም ልለቅላችሁ እችላለሁ። ብቻ በፍሪም በእነዚህ ፔ የሚያስደርጉኝን ነገሮች ደግሞ ለፕራይቬት ለተወሰኑ ተማሪዎች ብቻ እንድታገኙ ቴሌግራም ላይ ሁሉም ነገር ዲቴል አስቀምጥላችኋለሁ። ሶ ሰብስክራይብ ምናምን ማድረግ እንዳትረሱ። ኔክስት ቪዲዮ ላይ ደግሞ ከጥያቄ መስራት እንጀምራለን። ኤቭሪቲንግ ግን ዩቲዩብ ላይ ምንም ያንን ሰብስክራይብ ይህንን አፕሊኬሽን ስላላገኘው ፈተና አልሰራም ምናምን የሚል ነገር የለውም። እንዳለ እዚህ ዩቲዩብ ላይ የሚያስፈልጋችሁ ነገር ሁሉንም ነገር እንሰራለን። ሶ ይሄ ቪዲዮ ስለ ማቴሪያል አክሰስ እና እንዳልኳችሁ ቲፕ እና ትሪክ ብቻ ነው። ኤአይ እንዴት ነው የምትጠቀመው ምናምን ሁሉንም ለፕራይቬት ላልኳችሁ ለስፔሻል ተማሪዎች በደንብ አሳያችኋለሁ ማለት ነው። ይመቻችሁ ባይ